እንዴ ምን እየተካሄደ ነው? ያዘዝኩት ምግብ አይደርስም እንዴ? በጣም ቆየኩ። እኔ ምሳዬን ከፍዬ ለመብላት ብመጣ ምግቡን ለማቅረብ እንደ ቀበሌ ያጉላሉኛል። ቆይ በጣም ስለራበኝ የዛሬን እዚህ ልብላ እንጂ እዚህ ምግብ ቤት ሁለተኛ ድርሽ አልልም። ሆ በዚሁ ከቀጠልኩ እኮ የሰዎቹን ምግብ እያየው በረሃብ መሞቴ ነው። ኧረ አስተናጋጅ ምን ሆነሽ ነው? ያዘዝኩሽ ምግብ አልደረሰም? እስካሁን ያላቀረብኩልህ ምግቡ እንዳለቀ ስለመጣ ነው። አዲስ ምግብ እየሰራው ስለሆነ ትንሽ ታገሰኝ። ኧረ እባክሽ ሲያልቅ ነው የመጣከው ስትይ ትንሽ አታፍሪም? ደግሞ እነሱ ከኔ እኩል መጥተው አይደል እንዴ ያስቀደምሻቸው? ሲጀመር ታዩ የኔ ጥፋት ነው። ስንት ደህና ምግብ ቤቶች እያሉ አንቺ ጋር መምጣቴ። ድሮም ምግብሽ ዋጋው ሲቀንስ ሁሉ ነገር ጥሩ እንዳልሆነ መረዳት ነበረብኝ። የማትረቢ አሁን ራሱ በጣም ባይረባኝ ኖሮ ያንቺን ትቼ ሌላ አሪፍ ምግብ ቤት ሄጄ በላ ነበር። እንደውም በቃ በጣም ስለራበኝ አሁኑኑ ቶሎ ብለሽ ምግቡን አቅርቢልኝ። ኧረ ተረጋጋ፣ ምግቡ በደንብ እስኪበስል ድረስ ትንሽ ታገሰኝ። ባክሽ ርቦኛል፣ አሁኑኑ ምግቡን አቅርቢልኝ። አንዴ ኮጆ ምን ሆነ ነው? ወይኔ ባክ ተቅማጥ በተቅማጥ ልሆን ነው መሰለኝ። ወይኔ ሆዴም በጣም እያመመኝ ነው። ከዛ የማይረባ ምግብ ቤት ያቺ ሰራተኛ የሰራችውን ምንም የማይጣፍጥና ያልበሰለ ምግብ በልቼ በጣም ታመምኩ። ወይኔ ሴትዮዋ የሰራችውን ምግብ ባልበላ ቢቀርብኝ ይሻለኝ ነበር። በቃ አሁን በጣም ስለወጠረኝ እዛ ጋር ያለውን ስልክ ወስጄ ሽንት ቤት ገብቼ ትንሽ እየተዝናናው ህመሜን ባስታግስ ይሻላል። እንዴ እዛ ጋር ቻርጅ ያረኩትን የሌላ ሰው ስልክ ማን ነው የወሰደው? በእርግጠኝነት እዚህ ከኮጆ ውጪ ማንም ስለሌለ ስልኩ ኮጆ ጋር ነው የሚሆነው። እሺ የኔ ወንድም ስልኬን ቻርጅ ስላረክልኝ በጣም አመሰግናለሁ። እንዴ ስልኬ የት ገባ? ከቻርጀሩ ጋር አልነበር እንዴ? ቆይ ማን ነው ስልኬን የወሰደው? ተረጋጋ የኔ ወንድም፣ ስልክ ኮጆ ጋር ነው ያለው። ያው ኮጆ ስልክህን ሽንት ቤት ይዞ ገብቶ ነው፣ ከሽንት ቤት ሲወጣ ይሰጣል። አንተ ግን ስልኬን ኮጆ ሲወስደው እንዴት ዝም ትላለህ? በቃ እሺ ስለምቸኩል ቶሎ ብለህ ጥራውና ስልኬን ይስጠኝ። ኮጆ አንተ ኮጆ፣ የስልኩ ባለቤት እየጠበቀ ስለሆነ ቶሎ ብለህ ከሽንት ቤት ውጣና ስልኩን ስጠው። ኮጆ ሰምተኛል አይደል? በቃ እባክህ ስለሚቸኩል ቶሎ በል። ኮጆ ሽንት ቤት አደርክ እኮ። ለማንኛውም እሱ ስለሚቸኩል ስልኩን ስጠው። ኮጆ ለምንድን ነው ስልኬን ከቻርጅ ላይ ነቅለህ ሽንት ቤት ይዘህ ሄድከው? ደሞ ሽንት ቤት ገብተህ በጣም አስጠበከኝ። በቃ ለማንኛውም አሁን ወደ ስራ ልመለስ ስለሆነ ስልኬን ስጠኝ። ኮጆ ምን ሆነ ነው? በቃ በጣም ይቅርታ እባክህ የኔ ወንድም፣ አሁን በምነግር ነገር እንዳትበሳጭ። ያው ስልክህን ድንገት በአጋጣሚ ሳላስበው ውሃ ሳፈስ ስልክ ከውሃው ጋር አብሮ ሽንት ቤት ውስጥ ገባ። እባክህ ተረጋጋ። ምን ስልኬን ሽንት ቤት ውስጥ ጣልከው? ዋጋውን ታገኛለህ። በጣም ጥሩ። እስካሁን 5000 ከፍለሃል እና ደግሞ 20000 ብር ይቀርብሃል። ዳይ ወደ ስራ። ሄይ ኧረ አሁን እኮ 20000 ብር ለማግኘት ከእሑድ እስከ እሑድ ሙሉ ቀን ከወር በላይ መስራት አለብኝ። ወይኔ ከዚህ ሰውዬ መቼ ይሆን የምገላገለው? ወይኔ መቼ ይሆን ደይን የምከፍለው? ወይኔ